በኢትዮጵያ አንድ አዲስ አስደናቂ የትራንስፖርት ሲስተም እየተዘረጋ መሆኑ እየተነገረ ይገኛል። በኤሌክትሪክ ተሽከርካሪዎች ብቻ የሚሰጥ የትራንስፖርት አገልግሎት በኢትዮጵያ ውስጥ ተጀምሯል። በቴክኖሎጂ የታገዙና ሙሉ በሙሉ በኤሌክትሪክ የሚሰሩ ተሽከርካሪዎች ብቻ የሚጠቀሙ አዲስ የትራንስፖርት አገልግሎት በይፋ ስራ መጀመሩ ሲነገር ለብዙሃን ትልቅ እፎይታና ለአሽከርካሪዎችም ተጠቃሚዎችም ትልቅ የምስራች ዜና እንደሚሆን የሚጠራጠር የለም። ይህ ድርጅትም ዘማይ ጉዞና ዘማይ ብር የተሰኘ እነዚህ አዳዲስ አገልግሎቶቹም በዋናነት የአካባቢ ብክለትን በመቀነስና ዘመናዊ የክፍያ ስርዓትን በማስተዋወቅ ለማህበረሰቡ አማራጭ ሆኖ የቀረቡ መሆናቸው ተገልጿል። ይህ ማለት በዚህ ሰዓት በቤንዚን እጦት ትራንስፖርት አጥቶ ለሚሰቃይ ማህበረሰቡ የምስራች እንጂ ሌላ ምንም ልንለው የማንችለው ትልቅ ዜናው ነው እየተነበበ ይገኛል። የዘማይ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጁ አቶ ሳሂድ መሐመድ እንዳሉት ዘማይ ጉዞ በትራንስፖርት ዙሪያ ላይ ዘመናዊ ምቹና ለአካባቢ ጥበቃ ትኩረት የሰጠ አዲስ አገልግሎት መጀመሩን ነው ያስታወቁት። ዘማይ ጉዞ ራሱ በአስመጣቸው ተሽከርካሪዎች አገልግሎቱን የሚሰጥ ሲሆን በ1680 ተሽከርካሪዎች አገልግሎት መስጠት እንጀምሯልም ብሏል። በቀጣይም የተሽከርካሪዎችን ቁጥር ወደ 30,000 የማድረስ እቅድ ይዞ እየተንቀሳቀሰ መሆኑንም በግልጽ ያስቀመጠው ጉዳይ ነበር። ይህ ማለት በቀጣይ የነዳጅ መኪናዎች ከከተማችን የሚጠፉና ነዳጅ መጣ ቀር የሚል ስጋት ከውስጣችን ሊያስወግድ የሚችል ትልቅ ፕሮጀክት እንደሆነ በትልቁ ሊሰመርበት የሚገባ ጉዳይ ነው። በዚህ ሰዓት ላይ ለሁሉም ነገር ምክንያት የሚሆነው ለትራንስፖርት ማጣት ይሆናል። የኑሮ ውድነቱ አንደኛና ትልቁን ሚና እየተጫወተ ያለው ጦርነቱ ጋር ተያይዞ ነዳጅ እንደ ልብ ማግኘት አለመቻላችን ነው። በዚህ ሰዓት በየመንገዱ ብታይ ሁሉም ሰው ተሰልፎ ታያለ። ምናልባትም ለመሄድ ካሰቡበት ቦታ 1 እና 2 ሰዓት ማርፈድ የአዲስ አበባ የተለመደ ጉዳይ ቢሆንም ነገር ግን ለመሄድ ካሰበበት ጉዳይ ሙሉ ለሙሉ መቅረቱ ያልታሰበ ወይንም ያልተለመደ ነው። አሁን ግን ሰው ተሽከርካሪ በማጣቱ በትራንስፖርት ምክንያት ካሰበበት ሳይደርስ ከተቀጣጠሩበት ቦታም ሳይደርስ ውሎ ማደር እየተጀመረ ነው። ድርጅቱ ከኤሌክትሪክ ተሽከርካሪዎች ብቻ የሚሰጠውን የትራንስፖርት አገልግሎት የመነሻ ዋጋውንም ቢሆን 100 ብር ብቻ ሲሆን በኪሎ ሜትር ደግሞ 12 ብር ብቻ የሚታሰብበት ነው ሲሉም ጠቁሟል። ይህ ከዋጋ አንጻርም ስናይ ትልቅ እፎይታ የምናገኝበት የትራንስፖርት አይነት ነው ብል ማጋነን አይሆንብኝም። ይህ መበረታታት ያለበት የተጀመረ ያለ ግን ጥቅም ላይ መዋል ያለበት የትራንስፖርት አይነት ነው እያልኩኝ ነው። በ1 ኪሎ ሜትር 12 ብር ማለት ልክ በታክሲ ከምንከፍለው ምንም ያልበለጠ ነው። እንደ አቶ ሳይድ ድርጅቱ ለተጓዦችና ለንብረቶቻቸው ሙሉ ኃላፊነት የሚወስድ ሲሆን ዋስትናም ይሰጣል ነው። ብዙ ጊዜ በተለያዩ ተሽከርካሪዎች ኮንትራት ወይንም እንደ ራይድ እንደ ፈረስ እና እንደ አንጉ ባሉት ትራንስፖርቶች ላይ የተለያዩ የመዘረፍና የተለያዩ እቃ የመቀማት ድርጊቶች ሲደርሱ የተመለከትናቸው ናቸው። ይህ ማለት ደግሞ ለንብረትና ለእርሱ ኃላፊነት መውሰድ ማለት በዚህ ሰዓት ላይ ኢንሹራንስ ያለ ሙሉ ለሙሉ በዛ ትራንስፖርት ላይ ለሚደርስ ነገር ድርጅቱ ኃላፊነቱን ይወስዳል እያለ ነው። ይሄ ደግሞ ሌላኛው ሁሉም ሰው እፎይታ የሚያገኝበት መንገድ መስሎ ይታየኛል። የምንሰጠው አገልግሎት ከጭስ፣ ከድምጽ፣ ከአካባቢ ብክለት ነፃ መሆኑን ለተሳፋሪዎቹ ምቾት ይሰጣል ያሉት አቶ ሳይድ ይህንን ዘመናዊ የጉዞ ልምድ የበለጠ ለማቀላጠፍ ዘማይ ብር የተሰኘ የክፍያ አማራጮችም ቀርቧል። ዘማይ ብር ከሁሉም ባንኮችና ከቴሌ ብር ጋር የተሳሰረ በመሆኑ ደንበኞቹ ያለምንም እንግልት ክፍያቸውን በቀላሉ መፈጸም እንደሚችሉም ነው የገለጸው። ይህ ማለት ሁሉንም ነገር በአንድ መንገድ ልናገኘው የምንችል ትልቁ መንገድ ሆኖ መጥቷል። የዘማይ ብር መተግበሪያን አውርዶ ለሚጠቀሙና ግብይት ለሚፈጽሙ ደንበኞች አሁን ከተጠቀሰው ዋጋ ላይ የ20 በመቶ ቅናሽ የሚደረግ መሆኑ ሌላኛው ትልቁ ዜና ነው። ድርጅቱ የቴክኖሎጂ የትራንስፖርት አገልግሎቶችን በማቀናጀት የሰዎችን የዕለት ተዕለት ህይወት ለማቅለል የሚሰራና በቅርቡም በሰከንድ 1 ሚሊዮን ጥሪዎችን ማስተናገድ ህልሙ ሆኖ የተነሳው ይህ የጥሪ ማዕከልም 6312 የተሰኘ ዘመናዊ የጥሪ ማዕከል የሚያስጀምር መሆኑንም ስራ አስኪያጁ በይፋ ገልጿል። የተወዳችሁ ውድ የጃሾ ሚዲያ ቤተሰቦች ይህ በዚህ ሰዓት ላይ በዋጋ ንረት እየተናወጠ ላለው ለኢትዮጵያ ህዝብ ትልቅ ዜና ነው የሚል እምነት አለ። በትራንስፖርት እጦት እየተሰቃየን ላለን ለኛ ከዚህ የተሻለ ዜና ልነበብ አይችልም። ታዲያ ይህ ዜና ከተመቻችሁ እስካሁን እያያችሁ ቤቱን ግን ሰብስክራይብ ያላረጋችሁ ሰብስክራይብ፣ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይህ ጃሾ ሚዲያ ነው።